የማርያም ልጅ ኢየሱስ ነቢዩ ዒሳ ዓለይሂ ሰላቱ ወሰላም። በእስልምና ኢየሱስ ዒሳ የተወደደና የተከበረ ነቢይ ነው። በቁርአን የነቢዩ መሐመድ ሰለላሁ ዓለይሂ ወሰለም ስም 5 ጊዜ ብቻ ሲጠራ የኢየሱስ ስም ግን 25 ጊዜ ተጠርቷል። ሲጠራም የማርያም ልጅ ዒሳ እየተባለ ነው። ኢየሱስ በተአምር የተወለደ ነውና ከነቢያት ሁሉ የተለየ ነው። ነቢይ ነውና ኢየሱስን እንድንሰማ ታዘናል። በቁርአንም በአማርኛው ትርጉም እንዲህ ይነበባል። ሐዋርያትም በእኔና በመልእክተኛዬ በኢየሱስ እመኑ በማለት ባዘዝኩ ጊዜ አስታውስ፣ አመንን፣ እኛም እስላሞች መሆናችን መስክር አሉ። 511 ወንጌልን ይሰብካል መንፈስ ቅዱስም ይሰጠዋል ተብሎ የተነገረለት ነቢይ እንደ ሙሳ ቶራህን ማለት የኦሪት መጽሐፍን እንደ ተቀበለ ወንጌል እንጂልን ተሰጥቶታል። በቁርአንም የአማርኛው ትርጉም ይህን እናገኛለን። ሙሳንም መጽሐፍን በእርግጥ ሰጠነው፣ ከበኋላውም መልእክተኞችን አስከታተልን፣ የመርየምን ልጅ ኢሳንም ግልጽ ታምራቶችን ሰጠነው፣ በቅዱስ መንፈስም አበረታነው። ነፍሶቻችሁ በማትወደው ነገር መልእክተኛ በመጣላችሁ ቁጥር ከመከተል ትኰራላችሁን? ከፊሉን አስተባበላችሁ፣ ከፊሉንም ትገድላላችሁ። ቁርአን 2:87 መሲህ መሆኑ በቁርአን 10 ቦታዎች ተገልጿል። ለምሳሌ በቁርአን የአማርኛው ትርጉም መላእክት ያሉትን አስታውስ፣ መርየም ሆይ አላህ ከእርሱ በሆነው ቃል ስሙ አልመሲሕ ኢሳ የመርየም ልጅ በዚህ ዓለምና በመጨረሻውም ዓለም የተከበረ ከባለሟሎችም በሆነ ልጅ ያበስርሻል። ቁርአን 3:45 በቁርአን የኢየሱስን በአላህ ኃይል ብዙ ታምራቶችን እንደሚሠራ ተነግሮታል። በቁርአን አንቀጽም ይህን እናገኛለን። እኔ ከጌታዬ ዘንድ በታምር መጣኋችሁ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ፣ በእርሱም እተነፍስበታለሁ። በአላህ ፈቃድ ወፍ ይሆናል። በአላህ ፈቃድ ዕውር ሆኖ የተወለደን ለምጸኛንም አድናለሁ፣ ሙታንንም አስነሳለሁ። የምትበሉትንና በቤታችሁ የምታደልቡትንም ሁሉ እነግራችኋለሁ። የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በእርግጥ ታምር አለበት። ሱረቱል ኢምራን አንቀጽ 49 ከ349 በእነዚህና በመሳሰሉት ቁርአናዊ ትእዛዞች መሠረት ኢየሱስን እንወደዋለን፣ የአላህ መልእክተኛ ነውና። ሆኖም ግን በእስልምና አምላክ አንድ ነው። በሱረቱል ኢኽላስ በል አላህ አንድ ነው፣ አላህ የሁሉ መጠጊያ ነው፣ አልወለደም አልተወለደምም፣ ለእርሱም አንድም ብጤ የለውም ይላልና ኢየሱስ የአላህ ልጅ ነው ብለን አናምንም። ሙሳ በቶራህ በኦሪት መጽሐፍ ለቤተ እስራኤላውያን በእስራኤል ሆይ ስማ አምላክህ እግዚአብሔር አንድ ነው ብሎ እንደ ተናገረው እምነታችን የተመሠረተው በአንድ አምላክ ነውና ከአላህ በቀር ሌላ አምላክ የለንም። ኢየሱስ የምናምንበት ቁርአን ኢየሱስ የአላህ መልእክተኛ መሆኑን ያስተምረናልና ይህንን እናምናለን እኛ ሙስሊሞች። የኢየሱስ ውልደት በቁርአን ሱረቱል መርየም ከ16 እስከ 36 በመጽሐፉ ውስጥ መርየምንም ከቤተሰቧ ወደ ምስራቃዊ ስፍራ በተለየች ጊዜ የሆነውን ታሪኳን አውሳ። ከእነሱም መጋረጃን አደረገች። መንፈሳችንንም ጅብሪልን ወደ እርሷ ላክን። ለእርሷም ትክክለኛ ሰው ሆኖ ተመሰለላት። እኔ ከአንተ በአራሕማን እጠበቃለሁ፣ ጌታህን ፈሪ እንደሆንክ አትቅረበኝ አለች። እኔ ንጹሕን ልጅ ለአንቺ ልሰጥሽ የጌታሽ መልእክተኛ ነኝ አላት። በጋብቻ ሰው ያልነካኝ ሆኜ አመንዝራም ሳልሆን ለእኔ እንዴት ልጅ ይኖረኛል አላት። ነገሩ እንደዚህ ነው። ጌታሽ እርሱ በእኔ ላይ ገር ነው፣ ለሰዎችም ታምር ከእኛም ችሮታ ልናደርገው ይህንን ሠራን።
የተፈረደም ነገር ነው አለ። ነፋባትም። ወዲያውንም አረገዘች። በእርሱም በሆዳ ይዛው ወደ ሩቅ ስፍራ ገለል አለች። ምጡም ወደ ዘንባባይቱ ግንድ አስጠጋት። ዋ ምኞቴ! ምን ነው ከዚህ በፊት በሞትኩ ተረስቼም የቀረሁ በሆንኩ አለች። ከበታቿም እንዲህ ሲል ጠራት፣ አትዘኝ፣ ጌታሽ ከበታችሽ ትንሽን ወንዝ በርግጥ አድርጓል። የዘንባባይቱንም ግንድ ወደ አንቺ ወዙዣት፣ በአንቺ ላይ የበሰለን የተምር እሸት ታረግፍልሻለችና ቢም ጠጭም ተደሰችም። እኔ ለአራሕማን ዝምታን ተስያለሁ። ዛሬም ሰውን በፍጹም አላነጋገርም በይ። በእርሱም የተሸከመችው ሆና ወደ ዘመዶቿ መጣች። መርየም ሆይ ከባድን ነገር በእርግጥ ሠራሽ አሏት። የሃሩን እህት ሆይ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረችም አሏት። ወደ እርሱም ጠቀሰች። በአንቀልባ ያለን ሕፃን እንዴት እናናግራለን አሉ። ሕፃኑም አለ፣ እኔ የአላህ ባሪያ ነኝ። መጽሐፍን ሰጥቶኛል፣ ነቢይም አድርጎኛል። ቤትም ስፍራ ብሆን ብሩክ አድርጎኛል። በሕይወትም እስካለሁ ሰላትን በመስገድ ዘካንም በመስጠት አዞኛል። ለእናቴም ታዛዥ አድርጎኛል። ትዕቢተኛ እምቢተኛም አላደረገኝም። ሰላምም በእኔ ላይ ነው። በተወለድሁ ቀን በምሞትበትም ቀን ሕያው ሆኜ በምቀሰቀስበትም ቀን። ይህ የመርየም ልጅ ኢሳ ነው። ያ በርሱ የሚጠራጠሩበት እውነተኛ ቃል ነው። ለአላህ ልጅን መያዝ አይገባውም። ከጉድለት ሁሉ ጠራ። ነገርን በሻ ጊዜ ለእርሱ የሚለው ሆን ነው፣ ወዲያው ይሆናል። ኢሳ አለ፣ አላህም ጌታዬ ጌታችሁም ነውና ተገዙት። ይህ ቀጥተኛ መንገድ ነው። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።